ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን አሁን የደረሰን ዜና አለ። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 12 ወረገኑ በሚባለው ሰፈር በህገወጥ መንገድ ተሰርተዋል የተባሉ ቤቶችን ለማፍረስ ከሌሊቱ 11 ሰዓት ጀምሮ ወደ አካባቢው የሄዱት አፍራሽ ግብረ ኃይልና የፌደራል ፖሊሶች ከነዋሪዎች ከፍተኛ ተቃውሞ ያጋጠማቸው ሲሆን የፌደራል ፖሊሶች ጥይቶችን ወደ ሰዎች በቀጥታ በመተኮስ በርካታ ሰዎች ጉዳት ደርሶባቸዋል። የዓይን እማኞች እንደሚሉት ወታደሮቹ ህፃናትን ሳይቀሩም ገለዋል። አንድ ፖሊስ ሁለት ሰዎችን ከገደለ በኋላ በህዝቡ በመከበቡ ራሱን ማጥፋቱንም ነዋሪዎች ተናግረዋል። የሟቾችንና ቁስለኞችን ቁጥር በተመለከተ በመስተዳደሩ በኩል እስካሁን የተሰጠ መግለጫ የለም። አለቀ፣ ህዝቡ አለቀ፣ ሜዳ ላይ ነው ያለው። የተመታውና የወደቀውን እንኳን የሚያነሳ ሰው የለም። ይህ ሁሉ ህዝቡን ከወርቆ ባለበት ሰዓት ላይ በማንሳት ሲቀር ቤቱን ቆርቆሮ ብቻ ነው ቆርቆሮ ማንሳትና ቤት ማፍረስ ብቻ ነው ያለው። ሌላ እንደደረም ለህይወቱ ነው አሁን እያሳሰበን ያለው መሞት ላይ ያለውና ለበቃ አሁን ያለኝ አሁን ሴቶች ነን ያለነው ወንዶች እንኳን ታየው ካሽካፍታፍ ነው እነሱ እንደብቀናል በሪያን ኮኮ ያወጡ ነው ያለው ምንም ነገር ላይ አይደለም። የኛው እንደምን ታሁንስ ያለ መቆሙ ነው ያለ መቆሙ ይሁን በዚህ ሰዓት ላይ ሀዘናቡ መጥቶ ያው ለሰብር ሴትና ህፃናትን አራስን እያስወጡ ማፍረስ ማለት ምን ማለት ነው? አሁንም ሊቆም ስላልቻለ ነው። በቃ ምን ሰሚያካላጣል ወደ ፍትህ አካል ሄደን ነበረ፣ ፍርድ ቤት ሄደን ነበረ፣ ሰብአዊ መብት ሄደን ነበር። ምንም ሊሰማን ያዳጀራጣል። ሁኔታው ያርሰው ሰምቷል። መረጃ ደርሶት ነበረ። ወጣ ህፃናትና ሴቶች 10 ሰዓት ላይ መታፈናቸው ተባለ። ከምንታፈን ብሎ ሰው ወጣ ወደ ውጭ ወጥቶ ሲጠብቃቸው ተበተኑ። የጭስ ይዘዋል፣ መበተኛ መሳሪያ ይዘዋል። ከተበተኑ ህዝቡ የት ነው የምንበተነው የልጥሩና በሚላቸው ሰዓት በጣም ህዝቡን ኃይል ነበራቸው። ጭስ ነበር፣ ተበተነ። ህዝቡ ጫው ማለፈለገም ነበር። ነገር ግን ሰው ለቤት ነው የምናፈርሰው፣ ሰው ያለበት አናፈርስም፣ ተረጋጉና ወደ ቤታችሁ ግቡ አሉ። እሺ ብሎ ሰው ወደ ቤት ገባ። በሚገባበት ሰዓት ግን በመጀመሪያ ታርጌት አድርገው ሰው ያለበት ቤት ላይ ሲገቡ እንዴት አይደለም ብላል ብላችሁ አይደለም የመጣችሁት ሜዳ ልጥሩ ነው ወይ ብሎ ያፍራሽ እንደሚይዝበት ሰዓት ላይ ሁለት ቀን ተፈጠረ። በታለ ሁለቱ ያኛው ልጅ ሲመታ ፖሊሱ ጮህ ተጀመረ። እንደው ጮህ ብላ ወደ ሰው መተኮስ ጀመሩ። ለምን ትጮሃላችሁ በሚል ህዝቡ ድንጋይ ያነሳው ነገር አልነበረም። መጀመሪያ ሲተኮስ ግን በቃ ገላችሁን አፍርሱ በቃ በሚል ሰው ሆ ብሎ ወጣ። ዝም ብሎ ጮህ የያዘ መሳሪያ ምንም ነገር የለም። መንግስት የለም ወይ እንጣችን ማንንም የሚሰማ ለማን አቤት ነው የሚለው ለቅሶ እንጂ ምንም ነገር ተደረገ እንግዲህ አልነበረም። በዛሳት ላይ ግን እነሱ በህዝብ ነው ተኮሱት። በተኮሱት ጥይት ሰው ሞተ። ከዛ ፖሊሱን ያው የሞቱን ፖሊስ አለ። በዛሳት ላይ ግጭቱ እየተባባሰ ሄደ። ከሌሊት ጀምሮ ከ10 ሰዓት ጀምሮ ነው ሰው ከቤት እንዳይወጣ እገታ ያደረጉት። መንገድ ዘጉና ሌላ ቦታ እንዳይሄዱ መንገድ ዘግተው በሁሉም ቦታ ከዛ በኋላ አሁን እዚህ ረብሻ ተነስቶ ደግሞ ጠዋት ላይ ደግሞ ረብሻ ተነስቶ ደግሞ ብዙ ሰዎች ሁለት ህፃናቶች ወደ 10 ምናምን ሰዎች ሞቱ። ከዛም በኋላ እዛ ወንዶች ያልተወሰዱ ወንዶች ለምን ታፈርሳላችሁ ምናምን ሲሉ ዘራዱ ከዚህ ጋር ብለው ሲያባራቸው ተነሳ። በዛው ሁለት ህፃናቶች ብዙ ወንዶች ትላልቅ ወንዶች አባቶች ምናምን ይከዳሉ። ፌደራሎችን ፖሊሶችን ተጎድተው ነበር። እነሱንም ዳክን ቤት ይዟቸው የተጎዱትን ዳክን ቤት ሞት ደግሞ እየሸፈኑ ይዟቸው አንዱ ፖሊስም ሁለት ሰዎች ከገደለ በኋላ ራሱን አጠፋ። ከዛም በኋላ ሰዎች ሲከቡት ራሱን አጠፋ። ይሄን ተወደደ። ምንም አይነት ህዝብ እኮ የለም እንዳለ ወደ ከተማ ተዋራው የታሰረው ተወስዷል። አሁን ባዶ ሰው የለም እንዳለ ሴቶች ላይ ነው ሴቶች ላይ እያፈረሰ እኛም ተደብቀን ያለን ታሳሪዎችን ሜዳ ላይ እንደረንት ብሏል። ብዙ ሰው የታሰረው እንዴ በስንታይ ሲቪ ነው ሄዱት። አመቼ ነው የታሰረዋል። አመቼ መገናኛ አመቼ ሜዳ ላይ እዛም አሁን የተወሰዷል። እዛም ሜዳ ላይ እዚህ ሰፈርም ታስረው የተቀመጧል። ብዙ ናቸው። በቁጥር አልጣቸው ብዙ ናቸው። በጣም ብዙ ናቸው። ተጨማሪ መረጃዎችን አሰባስበን በምሽት ዝግጅት ይዘን እንደምንቀርብ ለመግለጽ እንወዳለን። ገለዋል። አንድ ፖሊስ ሁለት ሰዎችን ከገደለ በኋላ በህዝቡ በመከበቡ ራሱን ማጥፋቱንም ነዋሪዎች ተናግረዋል። የሟቾችንና ቁስለኞችን ቁጥር በተመለከተ በመስተዳደሩ በኩል እስካሁን የተሰጠ መግለጫ የለም። አለቀ፣ ህዝቡ አለቀ፣ ሜዳ ላይ ነው ያለው። የተመታውና የወደቀውን እንኳን የሚያነሳ ሰው የለም። ይህ ሁሉ ህዝቡን ከወርቆ ባለበት ሰዓት ላይ
በማንሳት ሲተው ቤቱን ቆርቆሮ ብቻ ነው ቆርቆሮ ማንሳትና ቤቱን ማፍረስ ብቻ ነው ያሉት። ሌላ ምንድነው ለህይወቱ ነው አሁን እያሳሰበን ያለው መሞት ላይ ያለውና ለበቃ አሁን ያለኛ አሁን ሴቶች ነን ያለነው ወንዶች እንኳን ዳይሮ ከፍታችን ሁሉም እንደብቀና በሪያ እንኳን ያወጡ ነው ያለው ምንም ነገር ላይ አይደለም። የኛው እንደምናለው አሁንስ ያለ መቆሙ ነው ያለ መቆሙ ይሁን በዚህ ሰዓት ላይ ሀዘናቡ ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን አሁን የደረሰን ዜና አለ። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 12 ወረገኑ በሚባለው ሰፈር በህገወጥ መንገድ ተሰርተዋል የተባሉ ቤቶችን ለማፍረስ ከሌሊቱ 11 ሰዓት ጀምሮ ወደ አካባቢው የሄዱት አፍራሽ ግብረ ኃይልና የፌዴራል ፖሊሶች ከነዋሪዎች ከፍተኛ ተቃውሞ ያጋጠማቸው ሲሆን የፌዴራል ፖሊሶች ጥይቶችን ወደ ሰዎች በቀጥታ በመተኮስ በርካታ ሰዎች ጉዳት ደርሶባቸዋል። የአይን እማኞች እንደሚሉት ወታደሮቹ ህፃናትን ሳይቀሩም ለሰብርቲትና ህፃናትን አራስን እያስወጡ ማፍረስ ማለት ምን ማለት ነው? አሁንም ሊቆም ስላልቻለ ነው። በቃ ምን ሰሚያካላጣል ወደ ፍትህ አካል ሄደን ነበረ፣ ፍርድ ቤት ሄደን ነበረ፣ ሰብአዊ መብት ሄደን ነበር። ምንም ሊሰማን ያዳጀራጣል። ሁኔታው ያርሰው ሰምቷል። መረጃ ደርሶት ነበረ ወጣ ህፃናትና ሴቶች 10 ሰዓት ላይ መታፈናቸው ተባለ። ከምንታፈን ብሎ ሰው ወጣ ወደ ውጭ ወጥቶ ሲጠብቃቸው ተበተኑ የጭስ ይዘዋል መበተኙን መሳሪያ ይዘዋል። ከዛ ተበተኑዋል። ህዝቡ የት ነው የምንበተነው የልጥሩና በሚላቸው ሰዓት በጣም ህዝቡን ኃይል ነበራቸው ጭስ ነበር ተበተነ። ህዝቡ ጫው ማለፈለገም ነበር። ነገር ግን ሰው ለቤት ነው የምናፈርስ ሰው ሞተ። ከዛ ፖሊስን ያው የሞቱን ፖሊስ አለ በለሳለ ግጭቱ እየተባባሰ ሄደ። ከሌሊት ጀምሮ ከ10 ሰዓት ጀምሮ ነው ሰው ከቤት እንዳይወጣ እገታ ያደረጉት። መንገድ ዘጉና ሌላ ቦታ እንዳይሄዱ መንገድ ዘግተው በሁሉም ቦታ። ከዛ በኋላ አሁን እዚህ ረብሻ ተነስቶ ደግሞ ጠዋት ደግሞ ረብሻ ተነስቶ ደግሞ ብዙ ሰዎች ሁለት ህፃናቶች ወደ 10 ምናምን ሰዎች ሞቱ። ከዛም በኋላ እዛ ወንዶች ያልተወሰዱ ወንዶች ለምን ተፈሳላችሁ ምናምን ሲሉ ዘራዱ ከዚህ ጋር ብለው ሲያባራቸው ተነሳ። በዛው ሁለት ህፃናቶች ብዙ ወንዶች ትላልቅ ወንዶች አባቶች ምናምን ይከዳሉ። ፌዴራሎችን ፖሊሶችን ተጎድተው ነበር። እነሱንም ዳክን ቤት ይዟቸው የተጎዱትን ዳክን ቤት ሞት ደግሞ እየሸፈኑ ይዟቸው ሰው ያለ ቤት አናፈርስም ተረጋጉና ወደ ቤታችሁ ግቡ አሉ። እሺ ብሎ ሰው ወደ ቤት ገባ። በሚገባበት ሰዓት ግን በመጀመሪያ ታርጌት አድርገው ሰው ያለበት ቤት ላይ ሲገቡ እንዴት አይደለም ብላል ብላችሁ አይደለም የመጣችሁት ቤት ሞራል ጥሩ ነው ወይ ብሎ ያፍራሽ እንደሚይዝበት ሰዓት ላይ ሁለት ቀን ተፈጠረ። በታለ ሁለቱ ያኛው ልጅ ሲመታ ፖሊሱ ጮሆ ተጀመረ። እንደው ጮሁ ብላ ወደ ሰው መተኮስ ጀመሩ። በጣም ትጮሃላችሁ በሚል ህዝቡ ድንጋይ ያነሳው ነገር አልነበረም። መጀመሪያ ሲተኮስ ግን በቃ ገላችሁን አፍርሱ በቃ በሚል ሰው ሆ ብሎ ወጣ። ዝም ብሎ ጮህትኝ የያዘ መሳሪያ ምንም ነገር የለም። መንግስት የለም ወይ ድምጻችን ማንም የሚሰማ ለማን አቤት ነው ብሎ ለቅሶ እንጂ ምንም ነገር ተደረገ ድንጋይ አልነበረም። በዛት ላይ ግን እነሱ ወደ ህዝብ ነው ተኮሱት። በተኮሱት ጊዜ